ያጨኋት ሚስቴ አባቷ እናቴን ጠብቷል አሉ። እኔ ግን እናቷን አልጠባሁምና ባገባት እንዴት ነው? እስኪ መላካለሁ አላህ ይውደድህ ይላል። ጀዛከላህ አላህ ይውደድህ ሐያከላህ ባረከላሁ ያጨኋት ሚስቴ ሚስትህ አይደለችም ጮኛህ ናት። ያጨኋት ልጅ አባቷ እናትህን ጠብተዋል። ስለዚህ ማነህ አንተ? ለጮኛ አጎት ነህ። ፋጡማ አጎቴን አታገባ፣ አጎት ነህ። አጎት ስለሆንክ አንተን አታገባ። እስኪ መላካለህ? ምንም መላ የለኝም። ሸሪዓው መላው ይሄ ነው። በቃ ታው አላህ ይተካህ። ሙሲባም ከሆነ ከሷ የተሻለ አላህ ይተካህ። በጣም ውድ ልጅ ልትሆን ትችላለች። አጋጣሚ አለባብሰህ እንዳትገባ። እንግዲህ ያው ሸርጡ የተሟላ ከሆነ የጥቢው ማለት ነው። ለምን አላህ Subhanahu Wa Ta'ala ያስቀመጠልን ነገር አለ። አላህ Subhanahu Wa Ta'ala ወበናቱል አኺ ወበናቱል ኡኽቲ ወኡማሃቱኩም ላቲ አርضعناكم እናቶች አይደል ያላቸው ሸሪዓው? አዎ አጥቢ እናት ናት። ያንተን እናት የጠባ ሁሉ ወንድምህ ነው። ያንተን እናት የጠባች ሁሉ እህትህ ናት። ስለዚህ ያንተ የጮኛ አባት እናትህን ጠብቷል። አንተ ምን ነው? አባቷ ወንድምህ ነው። አንተ ለጮኛ አጎቷ ነህ በጥቢ። ስለዚህ አይፈቀድም ነው ማለት ባረከላሁ ፊክ። አላህ ደህና አይተካ። አብሽር አብሽር አብሽር። አላህ ይተካ አላህ ይተካ የተሻለ አላህ ይተካ ኢንሻአላህ። ለሷም አላህ የተሻለ ይስጣል። አይቻልም እንዳታገባ አደራ እንዳታለባብስ። 11ኛ